የኢራኑ ጠቅላይ መሪ እስካሁን አልተቀበሩም። አያቱላህ አሊ ኻሜኒ ከሞቱ ዛሬ 123 ቀን ሆኗቸዋል። እስከ ዛሬ ድረስ ግን አስክሬናቸው ግብዓተ መሬት አልተፈጸመም። ዛሬም የአስክሬን ማድረቂያ ተቀብቶ በሬሳ ማስቀመጫ ሳጥን ውስጥ በክብር ተቀምጦ ፍጹም ሚስጥራዊ በሆነ ቦታ ደብቀዋቸዋል። የኢራኑ መሪ ከሞቱ 123 ቀን ቢያስቆጥሩም እስካሁን ያልተቀበሩት ለምንድን ነው? ኢራኖች አክራሪ የእስልምና ሃይማኖት ተከታዮች ቢሆኑም እስልምና ሃይማኖት ሕግ መሠረት አንድን የሞተ ሰው 24 ሰዓት በላይ ማቆየት እንደማይቻል የሚደነግገውን ሕግ አጣብቂኝ ውስጥ በመግባታቸው ሕጉን ለመጣስ አስገዳጅ ሆኖባቸዋል። የካቲት 21 ቀን ልክ ከጠዋቱ 3:40 ላይ አሜሪካና እስራኤል አንድን መሪ ለመግደል ሳይሆን በኮንክሪት የታጠረን አንደርግራውንድ ምሽግ ለማውደም በሚመስል መልኩ በርካታ ሚሳኤሎችና በአውዳሚ ቦምቦች የታገዘ የአየር ጥቃት በማድረስ የመካከለኛው ምስራቅ ኃያል መሪ የ66 ዓመቱን ገናና አዛውንት የኢራኑን የበላይ ጠባቂ አያቶላህ አሊ ኻሜኒን ቢሮአቸው ውስጥ በተቀመጡበት ከከፍተኛ አመራሮች ጋር ልጃቸውን አማቻቸውንና የልጅ ልጃቸውን ጨምሮ ባደገኛ ጥቃት መስዋዕት አደረጓቸው። ያ ከሆነ ዛሬ 123 ቀናቶች አለፉ። በጥቃቱ የተገደሉት ሁሉም አመራሮችና ልጆቻቸው ጭምር ሃይማኖቱ በሚያዘው መልኩ ወዲያውኑ ተቀበሩ። እሳቸው ግን ዛሬ ሚስጥራዊ በሆነ መልኩ ሳይቀበሩ ቀርተዋል። እስላማዊ ሪፐብሊክ ኦፍ ኢራን የመሪዋን መገደል ተከትሎ ልጃቸውን ሙጅተባ ኻሜኒን የሀገሪቱ ጠቅላይ መሪ አድርጋ ብትሾማቸው አዲሱ መሪ ግን እስካሁን በየትኛው ሚዲያም ሆነ በአካልም ለሰከንድ እንኳን አልታዩም። ይህ የዓለም አቀፍ ሚዲያዎችን አስጨንቋል። ስለምን መሪው እስካሁን አልተቀበረውም? ስለምንስ አዲሱ ጠቅላይ መሪ አያቶላህ ሙጅተባ ኻሜኒ ወደ ሚዲያ አንዴም ብቅ አላሉም? ለሚሉ ጥያቄዎች ሁሉ የራሳቸውን ግምት ያስቀምጣሉ። ምናልባት ተገደሉ የተባሉት መሪ እስካሁንም በሕይወት ይኖሩ ይሆናል። ወይም ደግሞ ኢራን አዲስ የሾመችውም ልጃቸው ሙጅተባ ኻሜኒም በጥቃቱ የደረሰባቸው ጉዳት ቀላል ነው ተብሎ ቢገለጽም ሳይገደሉ እንዳልቀረ በተደጋጋሚ ይዘግባሉ። ቀድሞውንም በሚስጥራዊነቷ የምትታወቀው አነጋጋሪዋ ኢራን ይህንን ጉዳይ የሀገሪቷ ሚዲያዎች ጭምር እውነታውን ማወቅ ከብዷቸዋል። ቢሆንም ግን በጥቃቱ የተገደሉት የ68 ዓመቱ የገናናዋ እስላማዊ ሪፐብሊክ ኦፍ ኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ እስካሁን ያልተቀበሩበት ምክንያቶች ውስጥ ዋና ዋናዎቹ የደህንነት ስጋትና ምስጢራዊ የፖለቲካ ስትራቴጂ የሚጠቀሱ ናቸው። በጠቅላዩ መሪ የቀብር ሥነ ሥርዓት ላይ ይገኛል ተብሎ የሚጠበቀው 20 ሚሊዮን በላይ የኢራን ሕዝብ አሜሪካ ለኢራኖች ካላቸው ጭካኔና ጥላቻ አንጻር በዕለቱ ለቀብር የወጣውን ሕዝብ ላይ ጥቃት አታደርስም ብሎ ማሰብ አይቻልምና ትልቁ ስጋታቸው ነው። ምናልባት ደግሞ በኢራን እስላማዊ አስተዳደር ሕግ ውስጥ በቀድሞው የመሪ ቀብር ላይ አዲስ የተሾመው መሪ በመገኘት የሥልጣን ርክክብ አድርጎ አያቱላህነቱን የሚቀባበት ቀን በመሆኑ አዲሱ መሪ በሳቸው ቀብር ላይ ግዴታ መገኘት ስለሚኖርበት ነው። የሙጅተባ ከቀብሩ ሥነ ሥርዓት ላይ መገኘቱ ለሞት አነፍናፊው የእስራኤል ገዳይ ቡድን ትልቅ አጋጣሚ ስለሚሆን የእሳቸው ደህንነት ከጥቃት ለመጠበቅ እንደሆነም ይነገራል። እነዚህንና ሌሎች ያለመቀበራቸው ዋና ዋና ምክንያቶች ምን ምን እንደሆኑና በቀጣይ መሪያቸውን መች ሊቀብሯቸው ዕቅድ እንደያዙ መረጃዎችን አሰባስበናል። ምናልባትም ልጃቸው ሙጅተባ ኻሜኒን ለመጀመሪያ ጊዜ በሚዲያ ብቅ ብለው በሕይወት ስለመኖራቸው የሚረጋገጥበትን አጋጣሚ ለመመልከት ወደ መካከለኛው ምስራቅ የሙስሊሞች ሁሉ አለኝታ የአረቡ ዓለም ዘብ ጠባቂ ወደ ሆነችው ገናናዋ ሪፐብሊክ ኦፍ ኢራን ተጉዘን የአሚር ኒውስን የትረካ ዝግጅታችንን ጋዜጠኛ አሚር መሐመድ በግሩም አቀራረብ አሰናድቼላችኋለሁ። ዘገባውን ሙሉውን ለመመልከት ዩቲዩብ ላይ አሚር ኒውስ ብላችሁ እንድታደምጡት ጋበዝኳችሁ። ሰናይ ጊዜ